ከግንባሩ በታች ሁለት አይን ያለው ሰው ቢገጥም ምን ታረጋለህ? ቆይ ሰሞኑ ቲክቶክ ላይ ቫይራል ሆኖ ያየሁት ቪዲዮዎች ውስጥ አንዱ ይሄ ነውና እስቲ እዩት። ግንባሩ በታች ሁለት አይን ያለው ሰው ቢመጣ የመጀመሪያ ድርጊት ምንድን ነው? ጤነኛ ነው ብዬ አላስብም። ጤነኛ ነው ብላ አታስብ? አዎ። ከግንባሩ በታች ሁለት አይን ያለው ሰው ቢመጣ የመጀመሪያ ድርጊት ምን ይሆናል? መደንገጥ። ትደነግጣለህ? አዎ። ያው ደንግጬ ስቃለሁ፣ ከዛ እሮጣለሁ። ያው እገረማለሁ፣ አየዋለሁ። ትገረማለህ? አዎ። አይታችሁታል። ብዙዎቻችሁ ምናልባት እንደኔ ለብቻችሁ በጣም እየሳቃችሁ ትኖራላችሁ ብዬ ተስፋ አደርጋለሁ። እና እኔ ምን ተረዳው መሰላችሁ? ከተማ ላይ እየዞርን እያለ ነው እናንተ ደመነፍሳችን ነው እየተንቀሳቀሰ ያለው ማለት እንዴት ነው? ሮጣለሁ ያሉ ሰዎች አሉ። ራን እና ለካ ሰናቀው ሁላችንም እርስ በርስ ለካ እየሸሸን እየሮጥን ያለ ነው። እና እኔም እናንተም እኔን አጠገቤም ያለን ሰው ምናምን ማለት ነው ላይክ በጣም ኮንሸስ አይደለንም። እና መቼ ነው እሺ ኮንሸስ ሆነ የምንኖረው? ማለት በጣም ብዙ ቪዲዮዎችን አንዳንድ ነገሮችን ስናይ ድንገት የሆኑ ጥያቄዎች ሲጠየቁ በእርግጥ ሰው የሚያሳስበው ነገር የለም ማለት አይደለም። ግን ምንም እንኳን የሚያሳስበው ነገር ቢኖርም በዚህ ልክ ግን ኮንሸስ አለመሆን አይከብድም? እንዴት ነው ማለት ከግንባራችን በታች ምንድን ያለው? እኔ ራሱ ግራ እስኪገባኝ ነው በጣም ብዙ ቁጭ ብዬ ያሰብኩበትና በደመ ነፍስ ነው የምንሮጠው፣ በደመ ነፍስ ነው የምንንቀሳቀሰው፣ የምንሰራው። አንዳንዴ አንድ አይነት ነገር እያወራን ይሄ የክርክር ወይ መንፈስ ነው የሚኖረው ንግግሩ፣ ወሬው። ከዛ ወይ እንጮሃለን። አይታችኋል አንዳንድ ሆቴሎች ላይ ምናምን ሙዚቃው ይከፈታል፣ ሰውም እያወራ ነው እያወራ ድምፁ ሌክ እና ግን ይግባባሉ እነዛ ሰዎች ብላችሁ አስባችሁ አታውቁም? አሁን ዋን ቱ ዋን በኢንተርቪው ስለደረሰ ነው እኛ ጋር እንጂ በጣም ብዙ እያንዳንዱ እርምጃችን ብናይ ኮንሸስ አይደለንም። እና አንዳንዴ በጣም መረጋጋት፣ አንዳንዴ ቤት ውስጥ ሆነን ተረጋግተን ስክን ብለን በቃ እርፍ ብለን የምናሳልፈው ጊዜ ያስፈልገናል። ይሄ ላይፍ ሩጫ ነው፣ በቃ ህይወት እኮ መሮጥ ነው በሚለው ህግ ብቻ እኛ እንጦዛለን። እውነት ለመናገር እኔም እንደዚህ አይነት ሰው ነበርኩኝ፣ አሁንም አለ። ግን እስቲል አትሊስት መረጋጋት ማረፍ ግን ለውጥ እንደሚያመጣ አይቻለሁ። እና መገናኛ ላይ ስታዩት ያ ሁሉ የሚተረማመሰው ሰው ከልቡ አይደለም። እና እኔም ብዙው ሰው ነው ከልቤ አይደለም። ከልባችን ማንሆንባቸው በጣም ብዙ ጊዜያቶች አሉ። ግን አትሊስት እንደው በቃ አልፎ አልፎም ቢሆን በቱዱ ሊስት መንቀሳቀስ። ቱዱ ሊስት ማለት የቀን እቅድ ይዞ የሳምንት እቅድ የቀን እቅድ ይዞ መንቀሳቀስ ምናምን በሚለው ነገር ብዙ ሰው አይስማማም። እና በጣም ነው ግን ታይምን ማኔጅ የሚያደርገው። ይሄ ሰዓታችንን በጣም እንድንጠቀም ያደርገናል። ማንን የት ነው የምናገኘው? ለዛ ሰው የሰጠነው ጊዜ አሁን የአበሻ ሰዓት እየተባለ በጣም አርፋጅ በመሆናችን ታይማችንን ባለማክበራችን በጣም ፕራውድ እያደረግን ምናምን ነው የምንሄደው። እና ያ ማለት በቀን ውስጥ ራሱ የምንይዘው ፕሮግራም በጣም ብዙ ነው። እዛም ለመድረስ የምናደርገው ነገር እኛ ኮንሸስ ሆነን ተረጋግተን በማስተዋል ትኩረት ሰተን እንዳንንቀሳቀስ ያደርገናል። እና እኔ እሱን የተረዳሁበት እና የምር ቁጭ ብዬ ነው ያሰብኩት። ከዛ በተጨማሪ ደግሞ እጃችን ላይ ያለው ሶሻል ሚዲያ አንዴ ቲክቶክ፣ ቴሌግራም፣ ፌስቡክ፣ ዩቲዩብ፣ ኢንስታግራም ምናምን እያልን ነው የምንገባው። እና ልክ ያ ነገር ወደ ህይወታችን ላለመቀየሩ ምንም ኤቪደንስ እና ምንም ዋስትና የለንም። ምክንያቱም ቴሌግራም ላይ የምናወራው ነገር አለ፣ የምንሰራው ነገር እዛ ላይ የምናደርገው ህይወታችን ላይም እንደዛ ነው የምናደርገው። ከዛ አንዴ መገናኛ እንሄዳለን። እኔ እንደዚህ በጣም እየጦዝኩ ምኖር ሰው ነበርኩኝ። እና በእውነት ግን ለውጥ አያመጣም። በጣም ነገሩን ሁሉ ትቶ መረጋጋት በጣም በቃ ወሳኝ የህይወታችን ክፍል ነው መሆን ያለበትና ተውት፣ ችግር የለውም። እኔ ገባኝና ለውቤ ነገርኳትን ልንገራችሁ። ስለሮጣችሁ አይሞላም፣ ስላሮጣችሁ ደግሞ አይጎልም። ሁሉም ነገር ምን ይፈልጋል? ፎከስ ይፈልጋል፣ ትኩረት ይፈልጋል። ምክንያቱም የሆነ ነገር ሪተርን የሚያደርጋሉ የሚመልሳችሁ ቫሊው አድ አድርጎ ወደ እናንተ የሚመጣው በሰጣችሁ ትኩረት ጊዜ በጥራት ስለሰራችሁት አንዱን ነገር በደንብ መስራታችሁ ነው ውጤት የሚያመጣው። ነገር ግን እንደው ክፍለ ሀገር ላይ የተወሰነ ይሄ ነገር ይንቀንስ ይመስለኛል። እና አዲስ አበባ ግን በቃ ማለት ብትን ነው የምንለው። እና የምንበተንበት የምንሄድበት ምናምን ነገር ሁሉ ትክክል ነው ማለት አይደለም።
ስለዚህ ለዛ ትክክል ይሁን አይሆንም ራሱን ለመለየት ቁጭ ብሎ ማየት፣ መረጋጋት፣ ከዛን ስኬጁል ማውጣት። እናገኝ የተባለ ሰው ሁሉ አይገኝም፣ እንሂድ የተባለበት ሁሉ አይኬድም። በቃ ለራስ በጣም ጊዜ መስጠት። እውነት ነው የምላችሁ እና እኔ በፊት በጣም ለራሴ ጊዜ የምሰጥ ምናምን ይመስለኝ ነበረ። ሰማው ማረፍ ስፈልግ የተወሰነ ቤተክርስቲያንም ሄጄ ምናምን ጊዜ ስለምሰጥ ከዛ በኋላ ስመጣ ግን ወደ ነበርኩበት ጡዘት ውስጥ ነው የምገባው። ያ ነገር ግን ለውጥ እንደማያመጣ አይቻለሁ። አሁን ላይ መረጋጋት በብዙ መልኩ እኮ ይሄ ህይወታችንን ነው እየኖርን። ብዙ ሰዎች በመኪና አደጋ ተስፋ እንድንቆርጥ ራሱ ከሚያደርጉ ነገሮች አንዱ ይሄ ነው። ምክንያቱም እኛ የምናስበው ምናችንን ነው የምንሮጥበትን ልክ ነው ተባስቶ ሪተርን እንዲመጣ እንፈልጋለን። የሆነ ቫሊዩ ኦር ገንዘብ ቢዝነስ እየሰራን ከሆነ ቢዝነስ ለሰዎች ከሆነ ያንን ዋጋ የምንከፍለው ሰዎች ለኛ እንዲሆኑልን እንፈልጋለን። ከዛ ነው የሆነ ቀን ሰዎች ለኛ እንደዚህ መሮጥ ሲያቆሙ ማለት ለኛ እንደምንጠብቀው ሳይሆኑ ሲቀሩ ይከፋላል። ከሰዎች ጋር ያለን ነገር ምናምን ማህበራዊ ህይወታችን ይበላሻል። ከዛ እንደዛ ሮጠን ምን ላይ እንደሮጥን እንኳን ሳናቅ እንደዛ ነፍሳችንን ጥለን ስንደክምለት የነበረው ነገር ምንም ነገር ገንዘብ ቢዝነስ ከሆነ ገንዘብ ካላመጣ ተስፋ እንቆርጣለን። ድጋሚ ሌላ ነገር ለመሞከር ድጋሚ በቃ ባለፈው እንደዚህ ለፍቼ ካልሆነልኝ ወደሚለው አይነት ስሜት ውስጥ እንገባለን። ስለዚህ በጣም ትኩረት ያስፈልጋል። በዚህ ልክ ከግንባሩ በታች 2 አይን የበቀለበት ሰው ብታገኝ ሮጣለው እስከሚል ድረስ ትኩረት ማጣት በጣም ልናስብበት የሚገባ ነገር ነውና ብዙ ነገሮች ሶሻል ሚዲያ ላይ ልናይ እንችላለን፣ ልንመለከት እንችላለን፣ ልንሰማ እንችላለን። ነገር ግን እነሱን ግን ወደ ትምህርት ወደ ራሳችን እኔ ብትጠየቅ ምን ነበረ የሚለውን ነገር ትኩረት አድርገን ከመሳቁ ባሻገር የምንማረውን ትምህርት ተምረን ብናልፍ ቆንጆ ነው ብዬ ተስፋ አደርጋለሁ። እኔው በጣም አዝናንቶኛል። በጣም ዝቅ ያለው የሳቁበትን የተደሰትኩበትን እንዲሁም ደግሞ የተማርኩበትን ነገር ላካፍላችሁ ብዬ ነው። በዚህ አጋጣሚ ሰብስክራይብ እያረጋችሁ ላይክ እያረጋችሁ ለብዙ ሰው እንዲደርስ አድርጉልኝ። ያያችሁኝ ስለሆነ አመሰግናለሁ። ባይ። መልካም ጊዜ